እንደምን አላችሁ? ዛሬ ደግሞ ወደ ኦሞ ቫሊ ወደ ኢትዮጵያ ውበት ወደሚታይበት ክልል እየሄድኩኝ ነው። አሁን ያለሁት ኤርፖርት ነው። ጂንካ ከተማ ነው በመጀመሪያ ደረጃ የምሄደው። እንግዲህ የሄድኩኝ ነው ጂንካ እስክደርስ ድረስ በጣም ቸኩያለሁ። እናንተም ሰብስክራይብ እያደረጋችሁኝ ጠብቁኝ ውዶቼ። ጂንካ ገብቻለሁኝ። አሁን ጂንካ አየር መንገድ ነው ያለሁት። ጂንካ ደርሰናል። ከተማው ሴንተር ነው። ጂንካ ከተማ አደባባይ ዋናው ማል ከተማው ማለት ነው። እሺ አሁን ከጂንካ ከከተማው አትሊስት 4 ኪሎ ሜትር ራቅ ብለን ነው የምንገኘው። ከመሬት ከፍታው 1800 or 1400 ምናምን ቢሆን ነው እና ከተማ እንደዚህ ይታያለች። ያ እዛ ማዶ የምትመለከቱት ጂንካ ኤርፖርት ነው፣ አዲስ ኤርፖርት ነው እና እዛ አካባቢ ደግሞ ያሰፈሩ ደግሞ አርሻ ሰፈር ይባላል። እዛ ማዶ ጥግ ላይ ደግሞ የምታዩት ቀይ ቆርቆሮ ምናምን ጂንካ ዩኒቨርሲቲ ነው እና በመሀል ደግሞ እንዲህ የሚታያችሁ ከሆነ ነጭ እንዲህ መሀል ላይ ሰርክል ክፍት ቦታ አለች። እሷ የድሮ ጂንካ ኤርፖርት ነው እና በዚህ በኩል ደግሞ ገበያ አለ። ያው ከተማው ከዚህ እንደዚህ ይህን ይመስላል። አለሁላችሁ። አሁን ደግሞ ያለሁት ጂንካ ሙዚየም ነው። እንግዲህ ይህ የደቡብ ኦሞ ብሔረሰቦችን ባህል ቅርስና ወግ የሚያሳይ ሙዚየም ነው። እንግዲህ ሙዚየሙን ካስጎብኚ ጋር ደግሞ አብረን እናያለን። አብራችሁ ያለስኩ ሰላም ያላችሁ ሳውዝ ኦሞ ሪሰርች ሴንተር ተብሎ ይጠራል። ስለዚህ ሙዚየም ብቻ ሳይሆን የምርምር ማዕከልም ጭምር ነው ማለት ነው። የተመሰረተው በ1993 አካባቢ ፕሮፌሰር ኢቮ ስትሬከር የሚባል ጀርመናዊ ሰው ነው የመሰረተው። እኚህ ጀርመናዊ ፈረንጅ እኛ ሀገር እዚህ ደቡብ ኦሞ ላይ መጥቶ ለ36 ዓመተ ምህረት ሐመር ላይ የራሱ ሪሰርች ሲሰራ ቆይቷል። ከዛ በኋላ ለዚህ ለደቡብ ኦሞ ምን ማድረግ እንዳለበት ምን እንደሚያስፈልግ አጠናና ይሄንን የደቡብ ኦሞ ሪሰርች ሴንተር እንዲመሰረት እንዲቋቋም ያደረገ ጀርመናዊ ነው እና ከዛ በኋላ በ1993 ዓመተ ምህረት እስከ 97 ዓመተ ምህረት ድረስ ይሄ ሙዚየም ተቋቁሞ ተሰርቶ አለቀና ራሱ የቢሮ ኃላፊ በመሆን ሌሎች ሰራተኞች በመቅጠር ይሰራ ነበር እና ከዛ በኋላ እሱ ለቆ ሲወጣ ወደ አገሩ አሁን የለም ጀርመን ያለው ሲወጣ ለአዲስ አበባ ዩኒቨርሲቲ አስረክቦ ወጣ። ከዛ በኋላ የአዲስ አበባ ዩኒቨርሲቲ ስላልተመቸው ለአርባ ምንጭ ዩኒቨርሲቲ አስረከበ። ከዛም አሁን በጂንካ ዩኒቨርሲቲ ስር ነው ያለው። የዚህ ደቡብ ኦሞ ዞን በደቡብ ኦሞ ዞን ውስጥ 16 ብሔር ብሔረሰቦች አሉ። ይህንን የ16 ብሔር ብሔረሰቦችን የሚዳሰሱና የማይዳሰሱ ባህል የያዘ ሙዚየም ነው እና የአልባሳቶቻቸው አለ ሰርተው የሚበሉበት የሚተኙበት እና የሚገለገሉባቸው ቁሳቁሶች ያለበት ሙዚየም
እና ለማጥናት ያው ለማየት በየሾውኬዝ አላቸው። በየሾውኬዙ ላይ ስማቸው ተጽፏል። የነሱ የሚገለገሉበት ነገር ሁሉ እዛ ውስጥ አለ እና እሱን በማንበብ ይታያል፣ ይጎበኛል ማለት ነው። ለምሳሌ ለማንበብ ወይም ለማየት ይሄ አሁን በአካል የሚታይ እቃ ሲሆን እዚህ ጋር ደግሞ በስዕል መልኩ አለ። ይሄ እቃ ማለት እቺ ማለት ነው። ይሄ አንድ ቁጥር ላይ ነው ያለችው። አንድ ቁጥር ደግሞ እዚህ ጋር አለ። በእንግሊዘኛ በእነሱ በካራ ቋንቋና በአማርኛ ተጽፎ የተዘጋጀ ነው። ይሄ የካራ ብሔረሰብ ሾውኬዝ ነው። ስለዚህ ይሄ አንድ ቁጥር ላይ የቤት በር መስቀያ ይላል። ይሄኛው ማለት ነው እንደዚህ ነው የሚታየው እና እንደዚህ ያየሽ ትጎበኛለሽ። የሚያስቸግርሽ ነገር ካለ ጠይቂ። እሺ እንግዲህ እዚህ ጋር እንደምንመለከተው ዌልካም ቱ ሶላር ሙዚየም ሾፕ። ይሄ የሙዚየም ሾፕ ነው። እዚህ ጋር የተለያዩ እቃዎች አሉ። ከእንጨት ከቅል የተሰሩ ከጨሌ የተሰሩ አልባሳት አሉ። የሚሸጡ ናቸው አይደል? እነዚህ ይሄ የሀመር ነው። ምን ማድረግ ነው? ይሄ ጭንቅላት ላይ የሚታሰር የወንዶች የሴቶች አንገት ላይ ሴቶቹ አንገት ላይ ስንት ነው አሁን የሚሸጠው? 700 ብር። እንደዚህ የመሳሰሉ እቃዎች አሉ። እንደዚህ ደግሞ የእጅ ብራስሌቶች አሉ። የእጅ ብራስሌት እዚህ ጋር የሚታሰሩ እንደዚህ አይነት ብራስሌቶች አሉ። በጣም ያማምራሉ። ዋው! ይሄ ደግሞ በጣም ቆንጆ ነው። ቢጫ ከለር አንገቴ ላይ አንገቱ በጣም ሰፊ ነው። ይሄ ደግሞ የቤት አሰራራቸውን ነው የሚወክለው። ቤት ላይ ገጥ ነው ግድግዳ ላይ የሚሰቀል አሪ ብሔረሰብ። ይሄ ደግሞ መተኛቸውና መቀመጫ መተኛት አሪ ብሔረሰብ አይተኛም። ሌሎች ግን ይተኛሉ። ለትራስ ይጠቀሙ። ይሄ ስረጅሙ ምንድን ነው? የትራንስፖርቴሽን ጀልባ ነው። ዋው! ከአንድ እንጨት ነው የሚሰራው። ከዛ በእንጨቱ እንደዚህ ያደርጉ ይቀዘፋል። እዚህ ጋር ደግሞ የቦዲ ብሔረሰቦች አሉ። የቦዲ ብሔረሰብ ጭንቅላታቸውን የሚያደርጉት ቀንድ የሚመስለው ነገር አለ። እዚህ ጋር መርመሪት ይባላል። መርመሪት። እዚህ ጋር ደግሞ ደጋንና ቀስቱ አለ። ቀስቱ ከነመወጠሪያው ለጦር መሳሪያ የሚገለገሉበት፣ ለመጠጥ የሚገለገሉበት፣ ለጌጣጌጥ የሚገለገሉበት ይመስለኛል። ወደ አደን ሲሄዱ ምናምን የሚያሱት ቀበቶ ይመስለኛል። ይሄ እንግዲህ እንደ ጋሻ አይነት ነገር ነው። ይሄኛው ደግሞ እዚህ ጋር ደግሞ ምን ይላል? የፀማይ ብሔረሰብ ሴቶችን የሚያጌጡበት የሚያገለድሉት፣ ይሄ ደግሞ ወተት የሚይዙበት፣ ገበጣዎቻቸውን የሚተኙበት ጥሎች እና እዚህ ጋር የሚያስሩት ነገር አለ። ይሄኛው መሰለኝ አንቀልባ ነገር ይመስለኛል። ቁጥሩን 27 ፋሊያ አንቲ ውመን ድሬስ የስ ማንኪያቸው ምናምን
የሚባል ወንዝ አለ እዚህ አካባቢ ብለዋል። እና የእንሰት ማሳም አለ። ወንዙ በጣም ከኦሞ ጋር ረጅም ወንዝ ነው። ከኦሞ ጋር ነው ሄዶ የሚደባለቀው ከኦሞ ወንዝ ጋር መጨረሻ ላይ አሸዋ ላይ ይሰምጣል አሉ። እስቲ እሱን ደግሞ ሄደን እናያለን። ያልተጎበኘት ጂንካ ከዚህ በኋላ በደንብ መጎብኘት አለባት። የነድሽ ታጊና አገር እንግዲህ ዞር ዞር እያልኩኝ እያየኋት ነው ማለት ነው። ወይኔ የእንሰት ማሳ በግላጭ ትላል። ኦ ማይ ጋድ በጣም ብዙ ቦታ ነው እንሰት ነው እንዳለ አገሩ። እንዴ የእንሰት ማሳ አይደለም ሙዝ ነው የሙዝ ማሳ ነው። የሙዝ ማሳ ነው። ኧረ በናና ሚደንቅ ተፈጥሮ አባቴ ሚደንቅ ተፈጥሮ ነው እያየን ያለ ነው። በዚህ ጋር ደግሞ የሆነ ወንዝ አለን ያሉት የዛኛው ወንዝ ዞሮ በዚህ በኩል ይመጣል። ማየት እንችላለን። አዎ እዚህ ጋር እሷ ጋር ልካት ከዛ እኔም ልካታለሁ። ተነሳ ጠጋ በይ። አሁን ደግሞ ያለነው ጂንካ ገበያ ነው። ዋና ገበያቸው ይሄ ነው አይደል? ገበያቸው ደግሞ ዞር ዞር ብለን እናያለን። እነዛ ከሚለፈልፉታ ሱፊ እኮ አለ ሲጋራ እንዴ ያለበት ባህላዊ ሲጋራ ነው። የሆድ መድኃኒት ምን ተደርጎ ነው? አሳ እኮ ነው። የምር ለሞጁዳት ምስላል ነው የወጀቃል እንግዲህ በገበያ ውስጥ ያለን ቆይታ ጨርሰን እየወጣን እንገኛለን እና ገበያው እንዴት ነበር? አሪፍ ነበር፣ ወድጄዋለሁ። እንደውም ለየት
ያለ ነገር አይቻለሁ። ሲጋራው ተንደገና ደግሞ የአሳ ቋንጣ ተንደገና ደግሞ ሱፍ ብቻ ለየት ያሉ ነገሮች አይቻለሁ። ፈረንጅ የሚባለውንም ራስተሻል ብቻ ነቢ በሀገሩ አይከበርም። ይኸው እዚህ ሀገር ፈረንጅ እያሉኝ። ሌላው እንግዲህ ጅንካ ስትመጡ የታርፋለሁ እንዴት ሆናለሁ ብላችሁ የምትጨነቁበት ምንም አይነት ነገር የለም። ሪዞርት አለ፣ ጅንካ ሪዞርት ነው የሚያረፍኩት። በጣም ደስ ይላል። ጸጥታ ያለው ቦታ ነው። ሌሎችም ቆንጆ ምግብ የምታገኙባቸው ሬስቶራንቶች፣ ሆቴሎች፣ ፔንሲዮኖች ብዙ ራሳችሁን ማስተናገድ የምትችሉበት ቆንጆ ቦታዎች አሉ። እርሻም እንግዲህ ያለኝን የኦሞ ቫሊ ጉዞ አጠናቅቄ ወደ አዲስ አበባ እየተመለስኩኝ ነው። ደስ የሚል ጊዜ ነበር የነበረኝ። ሙርሲ ያየሁት ነገር በጣም አስደንቆኛል። ጅንካ ምናምን የነበረው ነገር በጣም ደስ የሚል ነገር ነበረ። በጣም ባህሌን አውቅ ያለሁኝ እና ደስ የሚል ቆንጆ ቆይታ አሳልፍ ያለሁኝ። እናንተም አብራችሁኝ ስለነበራችሁ በጣም አመሰግናለሁኝ። እንግዲህ አሁን ወደ አዲስ አበባ ልመለስ ነው። መልካም ጉዞ በሉኝ። አመሰግናለሁ። ቻው